አበጌል እንግዲህ ከቤት ተባራለች። ዋናው የተባረረችበት ምክንያት ደግሞ አንደኛው እህቷ በመመረዟና ሁለተኛ ዳጣን በቢላ በመውጋቷ ነው። እንዲሁም አቶ ደረጀና ወይዘሮ ማርታ በጣም በሷ ምክንያት በመጨናነቅ ከቤቱ ወጥታ ሌላ ሀገር ላይ እዚህም ሀገር ውስጥ ሳይሆን ሌላ ሀገር ላይ እንድትኖር እናድርጋት በማለትም እየተስማሙበት ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ነገር ሰላም ነው። እንግዲህ ዛሬም ዳጣ ክፍል 31ን ይዤላችሁ ቀርብ ያለው ማለት ነው። አበጌል እንደምታዩት በጣም ተንኮለኛና በጣም ክፉ ሰው እየሆነች ነው። ከቤት ውስጥ እንግዲህ ዳጣና ሰላምን አይናቸው ማየት እንደማትፈልግ ነው እየተናገረች ነበረው ሰሞኑን። ምክንያቱም ዳጣም ናታን ትወስድብኛለች በጣም ዘገየው በማለትም በጣም ብዙ ተንኮሎች እያሰበች ነበረ። ከዚህ በፊት እንግዲህ እንደምታዩት ወርቅ የእናቷን ወርቅ አንስታ ዳጣ ናት ያነሳችው ከዚህ ቤት ትባረር በማለትም በስተመጨረሻ እህቷን ውሃን እንዳጋለጠቻትና አባቷም ይህ ሁሉ ድርጊቷ እንዳወቅባት ስታቅ በዚሁም ተመክራም አልተመለሰችም። በሁለተኛውም ጊዜ ናታንና ዳጣ እንደዚህ እያደረጉ ነው ክፍል ውስጥ በማለትም አሁንም ከናታን ለማጣላት እና ዳጣ ከዛ ቤት እንድትባረር ብዙ ነገሮችን ብታደርግም ሊሳካላት አልቻለም። በስተመጨረሻም እንግዲህ መድኃኒት አዘጋጅታ ዳጣ ናት የመረዘችኝ ለማለት ዳጣን ጠርታ ኮካኮላ ከሱቅ እንድታመጣላት አዘዘቻት። ዳጣም እሺ ብላ በጣም ስለምትወዳት እሺ ብላ ሱቅ ሄዳ ኮካውን ይዛላት መጣች። በዛም እንግዲህ ብርጭቆ አምጪልኝ በማለትም እሷ ቁጭ ባለችበት ሳትነሳ ብርጭቆውንም አመጣችላት ዳጣ። ነገር ግን ኮላው አልተከፈተም ነበረ። ከዛ አበጌል ሁሉም በሌለበት እናቷ ጋር ደውላ እናቷን ያለ መምጣቷን ካረጋገጠች በኋላ ብርጭቆ ውስጥ መድኃኒቱን ጨምራ ከዛ ኮካውን ቀዳችበት። በዚህ መሀል እናቷ መጣች። ይህንንም ኮካ ሳትቀምሰው እናቷ መጣች። እናቷም ትንሽ ቁጭ እንዳለች ካጠገቧ ልብሴን ልቀይር በማለትም ወደ ክፍሏ ገባች። በዚህ ጊዜ ኮካው ልጠጣው እያለች በጣም እያመነታታች እያለ ቀጥታ ወደ እናቷ ሄደች። ኮካውን ሳትቀምሰው እዛው ጣውላ ላይ በማስቀመጥ ወደ እናቷ ክፍል አመራች። በዚህ ጊዜም ከእናቷ ጋራ ወግ እያወሩ የሆነ ነገር እያወሩ ስለ እናትና ልጅ ወሬያቸው እያወሩ እያለ እኔ እዚህ ቤት በጣም እየፈራው ነው። በህልሜ ዳጣ ልትገለኝ እያነቀችኝ እያየኋት ነው። እኔ እንቅልፍም እየወሰደኝ አይደለም። ዳጣ በጣም እያስፈራራችኝ ነው በህልሜ እያለችም ለእናቷ ይሄንን እየነገረቻት ዳጣ ከዚህ ቤት እንድትወጣ ነው የምፈልገው። እኔ በጣም ፈርቻለሁ። አንድ ነገር ብሆን እንትና በዳጣ ጭንቅላት እንዳትወርዱ በማለትም ለእናቷ መናገር ጀመረች። እናትየውም እኔም በህልሜ እኮ አንድ ጡቴ ሲቆረጥ አይቻለሁ በማለት ወይዘሮ ማርታ ይህንንም ነገረቻት። በዚህ መሀል እንግዲህ ውሃ ወደ ሳሎን በመምጣት ያንን ኮካ ታየዋለች። ኮካውንም እንግዲህ ግጥም አርጋ በመጠጣት በዛው ፌንት ትነቅላለች። በዚህ ጊዜ ወይዘሮ ማርታ የእሷን የውሃ መታመመም ስትሰማ እየሮጠች ወደ ሳሎን ስትሄድ ውሃ ወድቃለች። ከዛ በኋላ ግን ቀጥታ ወደ ሆስፒታል ነበር የወሰዷት። ሆስፒታል እንደወሰዷት ሆስፒታል ውስጥ ሁሉም በሄዱበት አበጌልና ዳጣ መጣላት ጀመሩ። እህቴን መርዘሽ የገደልሻት ያሳመምሻት አንቺ ነሽ የመረሻት በማለትም አበጌል ዳጣን ያዘቻት። በዚህ ጊዜ ናታን በጣም ተቆጣ። አንቺ የኔ ሚስት ነሽ እንደዚህ አይነት በማሰብ የኔ ሚስት መሆን ያምርሻል በማለትም ናታን በጣም አበጌልን ተቆጣት። እንዴት ዳጣ ውሃን ትመርዛታለች በማለትም በጣም በመቆጣት አስጠነቀቃትም። ከዛ በኋላ እንግዲህ ወይዘሮ ማርታም ነገሩን በጣም አክራ ያዘችው። እንደ ሌላ ጊዜ ሁሉንም ልተው አልችልም፣ ይሄ ነገር ጥግ ድረስ ይሄዳለሁ በማለትም በጣም ሀሳብ ውስጥ ገባች። ማን ነው ጠላቴ በማለት በጣም እያሰለሰለች ውሃን ከሐኪም ቤት ይዘው መጡ ከአቶ ደረጀ ጋራ። አቶ ደረጀም ይሄ ነገር ማን ሊያደርገው ይችላል? ቤታችን ማን ነው ጠላት ያለብን? እኛ እስከ ዛሬ ስንኖር አንድም ጠላት አላየንም ከቤታችን። ይሄንን ማን ነው ሊያደርግ የሚችለው በማለት በጣም ግራ ተጋቡ። ከዛ በኋላ ቀጥታ ወደ ቤት ውሃን ይዘው በመምጣት
እንግዲህ ወይዘሮ ማርታ ውሃን አባብላ አስተኝታ ምናምን ቀጥታ ወደ አበጌል ነበር የሄደችው። አበጌልም የአባቷና እናቷ ክላስ ላይ ቁጭ ብላለች። ከዛ በኋላ አበጌል እናትየው ወይዘሮ ማርታ መጣችና እቤት ሁሉ ነገር እያለ እንዴት ነው ኮካ ልትጠልፊ የቻልሽው ወይም ኮካ ልታስመጪ የቻልሽው በማለትም ስትጠይቃት እኔ ቤት ውስጥ መኖሩን እንዴት አውቃለሁ በማለት መለሰች። እና ምን ተደረገበት ስትል እንግዲህ ዳጣ ናት እኔን ልትገለኝ የመረዘችው መርዝ ነው ውሃ የጠጣችው በማለትም ለእናቷ ነገረች። እንዴ ኮካው ማን ነው የገዛው ስትል ወይዘሮ ማርታ ዳጣ ናት የገዛችልኝ በማለት እሺ ኮካው ሲመጣ ወደ አንቺ ተከፍቶ ነበር በማለትም ስትጠይቃት አዎ ክፍት ነበረ ዳጣ ኮካውን ስታመጣው ክፍት ነበረ፣ እሷ ናት የከፈተችው። እሷ እኔ በህልሜም ነግሬሻለሁ እማዬ፣ ያው እሷ እኔን ልትገለኝ እያሰበች ነው በማለትም አሁንም ይህን ድርጊቷ መናገር ጀመረች። በዚህ ጊዜ ወይዘሮ ማርታ በጣም ግራ ተጋባች። ከዛም አቶ ደረጀ መጣ። ሁለቱ ክላስ ውስጥ ቁጭ ብለው ይህ ነገር እንዴት ሊሆን ይችላል በማለትም መወያየት ጀመሩ። ባልና ሚስት ወይዘሮ ማርታና አቶ ደረጀ። በዚህ ጊዜም መጀመሪያ መኪና ውስጥ ከናታን ጋር አቶ ደረጀ አውርተው ስለነበረ ይሄ ነገር ሆን ተብሎ ሳይሆን በአጋጣሚ የተደረገ ነው፣ ምናልባት አበጌል ልትሆን ትችላለች በማለትም ፍንጭ ሰጥቶት ነበረ ለአቶ ደረጀ። ከዚያ በኋላ ቀጥታ ቤት በመግባትም ከወይዘሮ ማርታ ምናልባት አበጌል ልትሆን ትችላለች በማለትም ሲጠይቃት ኧረ አበጌል እንዴት አደርጋለች? እኔ ግን ዳጣ ናት የጠረጠርኳት፣ አበጌል ዳጣ እንደዚህ እያደረገች ነበረ በማለትም በህልሟም ያየችው ነግራኛለች በማለትም ለአቶ ደረጀ ያስረዳችው። አቶ ደረጀ እኔ በፍጹም ዳጣ ይሄ ታደርጋለች ብዬ አላምንም፣ ውሃን እኮ በጣም ነው የምትወዳት ዳጣ፣ እንዴት እንደዚህ ልትመርዛት ትችላለች ብላችሁ ታስባላችሁ? በማለትም እና አበጌል እንዴት ይህንን ታስባለች በማለትም ወይዘሮ ማርታና አቶ ደረጀ ውዝግብ ውስጥ ገቡ። በዚህ ጊዜ በቃ አሁን ማናቸውም ካላመኑ እኛ ጠዋት እንነሳና ሴኩሪቲ ካሜራ እንደገጠመን ወይም የማይታይ ካሜራ ቤት ውስጥ እንደገጠመን ከዛ ግን ካሜራ ከማየታችን በፊት ይሄንን ያደረገ ሰው እራሱ ያውጣ፣ እራሱ ይናገር፣ እቅር እንለዋለን ብለን እናስፈራራቸው በማለትም አቶ ደረጀ ለማርታ ጠየቋት። በዚህ ጊዜ ማን እንዳደረገ በአነጋገራቸው በትኩረት በመመልከት ልናውቅ እንችላለን። ያ ያደረገው ሰው ሴኩሪቲ ካሜራ አለ ስንለው ሊርበተበት ወይም በአነጋገሩ ልንነቃ እንችላለን። እኛ ግን ትኩረታችን እነሱ ፊት ላይ ነው መሆን ያለበት ይሄ ከተናገርም በኋላ በማለትም ለወይዘሮ ማርታ አስረዳት። ወይዘሮ ማርታም እሺ በቃ ወይ እንደዛ እናድርግ፣ እኔማ ይሄ ነገር ዝም ብዬ አልተውም፣ እስከ ጥግ ድረስ ነው የሚሄደው፣ በልጆቼ ባይኔ ነው የመጣው ይሄ ነገር በማለትም እሷም ወይዘሮ ማርታም በጣም በብስጭትና በንዴት አስጠነቀቀችው። ከዛ በኋላ ግን በዚህ መሀል ዳጣና አበጌል ሳሎን ላይ እየተጨቃጨቁ ሰሙ። ስለምን እንደሆነ በማለት ወይዘሮ ማርታም ቀጥ ብላ ወደ ሳሎን በማየት ተደብቃ ማዳመጥ ጀመረች። በዚህ ጊዜ ዳጣም እኔ ምንም እንዳላረኩ ልብሽ ያውቃል፣ ይሄንን ያደረግሽው እኔ ከዚህ ቤት እንደወጣ ብለሽ ስለሆነ እውነቱን ጋሼና እትዬ ሲሰሙ እውነቱ እነሱ ይናገራሉ። እኔ ግን ምንም ልፈራና ምንም ላደርግ አልችልም፣ እውነቱ ያለው አንቺ ጋ ነው በማለትም ለአበጌል አስጠነቀቀቻት። አበጌልም አንቺና ሰላም ከዚህ ቤት መውጣት አለባችሁ በማለትም ይህንን ያው የማድረግ ምልክቷን እሷም ስትናገር ወይዘሮ ማርታ ሰማች። በጣም በመደናገጥ ተመልሳ ወደ ክፍሏ በመግባት ማልቀስ ጀመረች። አቶ ደረጀም ምን ሆነሽ ነው? ምንድን ነው? ማን ነው የሚጨቃጨቀው ሲላት ዳጣና አበጌል ናቸው በማለት ስትመልስለት ስለምንድን ነው የሚጨቃጨቁት በማለት ሲጠይቃት መድኃኒቱን የቀመመችው አበጌል ናት በማለት ለአቶ ደረጀ ነገረችው። በዚህ ጊዜ አቶ ደረጀ በጣም በመደንገጥና በጣም በመናደድ እንዴት በማለትም እሱም በጣም ተበሳጨ። ከዛ በኋላ እንግዲህ ባረር አለባት፣ በቃ ሌላ ሀገር እንሸኛትና ሌላ ሀገር ትኖር፣ እዚህ ቤት ውስጥ ሰላማችን እያነሳች ነው በማለትም አቶ ደረጀ
አበጌንን ወደ ውጭ ሀገር እንዲልካትና በቃ ውጭ ሀገር ላይ የሆነ ነገር አመቻችቶ እንድትሰራና ባህሪዋን እንድትስተካከል በማለትም ወደ ውጭ ሀገር ሊሸኛት እንደሆነ ሲገልጽ፣ በዚህ ጊዜ አበጌል ይህንን በመስማት ዳጣ ናት የዚህ ሁሉ ምክንያት በማለትም ቢላ አንስታ ዳጣን ልትወጋት ወደ ክፍሏ ሄደች። ውድ ተመልካቾቼ በስተመጨረሻም ክፍል 32 እንደው ዳጣን ተወጋች ወይስ አልተወጋችም? አበጌልስ ምን ሆነች ይሆን? አባት እናቷ በሰላም ይለቋት ይሆን ወይስ ውጭ ሀገር ሸኝተው እዛ ያኖራት ይሆን የሚለውን በቀጣይ ቪዲዮ እናያለን። እስከዛው ድረስ ሰላም ሁኑልኝ። አመሰግናለሁ።